በፖሊስ እየተፈለገ ነው። ባጠር ዘሎ ምናምን ያመለጠው ቢኒ አንተ እንደድሮ አይደለም ጭራሽ ተለውጧል። አሁን ቢኒ አውቀዋል ግን ስለማታወራ አውቀዋለሁ። ቀጥል አይመስልም አውቀዋል ግን ቢኒ በደንብ አውቀዋል። ምን ሆነ ነው? ቀጥል ታሪኩን ቀጥል። ዝም በለሽ የቱ ነው ቢኒ? አውቀዋለሁ ባይው በደንብ ነው የማውቀው። ምን ሆነ ነው? ባይው አውቀዋለሁ አይደለም የቱ እንደሆነ እሺ ስላሳየኝ የቱ ነው? እንዴ ነው ሲጊ ማሳየኝ ስለ እንደማልሽ ታውቂያለህ እንዴ አንተ? ፎቶውን አሳየኝ እሺ። ማልዲ የወንድ ፎቶ ይዞራል ነው? የቱ ነው እሺ ቢኒ? ከአምስቱ ፎቶ የቱ ነው ቢኒ? ለወንች ይሄር ነው ይሄዳ አያቴ እኮ ነች እቺ ማ ካራቦኩ ማጥረም እንዴ ኦሬዲ ዳግም ስቶሪው ነግሮኛል። ከማቋረጥ ብዬ ነው እሱ እንደም እንዴት አሳምሩ እንደነ አውቀዋላ ዳግምን ምን እሺ እስከ መጨረሻው ዳግምን አውቀዋላ ዳግም ባይው አውቀዋለሁ ታውቀዋለህ ወይ ዳግም የትኛው ነው ዳግም ባይው አውቀዋለሁ ስቶሪውን ለምን አጨረሰው እና ስቶሪውን አይደለም ዳግም ታስተውሰዋለህ ባይው ምን አይነት ሰው ዳግም ባይው አሳየህ ነበር አውቀው ነበር አሳየሃለሁ ታዲያ ከዚህ ውስጥ የትኛው ነው ዳግም ይጠፋኛል እንዴ? ይሄ ነው ጤነኛ አይደል? ይሄ የራስህ ፎቶ አይደል እንዴ? ባይዋ አውቀዋለሁ። ማነው? ክፈት እባክህ። ልጠጋልህ? ምን ትጠጋልኛለህ? ቁብ ተደራርቦብሃል። ክፈል እንጂ ሞቻለሁ። ማንኝ ፍቅር ስክሪኑን እኮ ስልኬን 20 ሺህ ብር አለኝ የሚሰራበትን። አይዞሽ የኔ ፍቅር በእናትሽ ብር ሲኖርሽ ታሰሪያለሽ። እኔ የኔ ሚስት 20 ሺህ ብር ብትፈልግ ስልክ ለማሰራት 25 ሺህ ብር አድርጌ የምሰጣት። ለምንድን ነው የምሰጣት? እራሷ እኮ ስትንዘላዘል ነው የሰበረችው። ድጋሚ ብትሰሩ ጨምርላታለሁ። እንዴ ለምንድን ነው ሲጀመር 3 ስልክ ገዝቼላታለሁ። አንተ ሴት ልጅን እኔ ማሞላቀቅ ነው የምወደው። በቃ ሙልቅቅቅ ማድረግ ነው የምወደው። የምርህን ነው? አዎ እኔ ብር ትሰጣታለህ? እዚህ ውስጥ ነው ያለው። እንደውም ነው አንተ ፍቅረኛ መሆን እንፈልግ ልንገርህ እዚህ ውስጥ ጫማ ነው። በርታ በላሽኝ በጫማ። ሰላም የኔ ሰላም። ምን ነበር? ቶሎ ፍቅር እያያዘኝ አስቸገረኝና መድኃኒት ፈልጌ ነበር። ቶሎ ነው ፍቅር እንይዘ? አዎ የኔ ፍቅር። የደረሰው ከኤቪ ጋር ያድራል። የስ እሷ ጋር ነው ሲጨምር ነው ወጣቸው ለኔ የደረሰው ከኤቪ ጋር ያድራል። ማፋፈር የለም። ወይኔ አባዬ ጫማ ልብስ ግዛልኝ እያልኩት እንዲሁ እንደቋጠረ ይዞት ሄደ። ወይኔ አባዬ ወይኔ እጂ እንካ ይኸው ግዛ። በፈላው አልታስገርፈኝ ነው እዛም ገና እሺ ነው። እሺ በሰላም ረፍ አባዬ። እና ታዲያ በሰልፍ ነው ፈተሽ ነው ክፋች ብያለሁ። ይጮሃል የሆነ ነገር ፍረት ማን እሺ ቀጥይ። ገንዘብ አላችሁ ትመድባላችሁ? እንቀጥል እንጂ ምን ማለት ነው? በልተልቴን ነው እንዴ? አንተ እሺ ቆይ አንተ ናቲ ትቀጥላለህ ወይስ እንዴት ነው? አጣራኝ። አንተ ምን ሆነ ነው እንዴ? እስካሁን በላኝ ምን ማጣራ? አረ እንዴ መጨረሻ በቃ አውጣኝ። አንተ ለምን ትቀበላለህ? ምን ገንዘብ ነው የምፈልገው? መጣው ጠብቀኝ። አረ በሻንጣ ገንዘብ ይዞ መጣ። ምንድነው ገንዘብ ነው እንዴ? እኔ ነገር አንተ ገንዘብ ይዞ ገንዘብ በሻንጣ ፒሲ ልትጫወት ነው እንዴ? ምን ችግር አለ? ምን እንዴ አንተ የፒሲ ባለፈው ፊልም ላይ በበላ እንደ ተበደርከኝ እና ስበላ ለርግ በእናትህ ጨነቀኛ እንዴ? ቁማር ልታስይዘው? ኧረ ተው፣ ኧረ እንደዛ አይደለም። በጣም አሪፍ ነው። አቤት ጥፍጥናው በጣም ስፔሻል ስለ እግዚአብሔር አይታችሁ አትለፉኝ። ይቅርታ ና በጣም ይቅርታ። እዛ ጋር 3 ለማኞች አልፈ ለኔ ሰጠኝ።
አንተ አይደለ አንተ ከሶስቱ ለማኞች በጣም ለማይነ ማለት ነው። እንደዛ ለማለት ነው። አሽሙር ነው አይደለ? ሲጀመር ከመጀመሩ ነው ለለማኝ 200 ብር የሚሰጠው። እሺ በጣም ይቅርታ አይደለ? ይቅርታ አይደለም ይቅርታ። እኔ እኮ ስራ ነው ብዬ ነው ዝቅ ብዬ የምሰራው። አንተ ሲጀመር ጠግበበላ 200 ብር መሰጠ። ጠግበበላ መጀመሪያ ለምንድን ነው እንደዚህ ሰው ንቀት? አሁን አንተ ምን አይነት ንቀት ነው ሲጀመር? ከሶስቱ ነው አሁን ከናቲ አልሻለም። እዛ ጋር ያለው ሶስተኛው ነው አይቷል ናቲ። አሁን ከሱ የተሻለ ብር የለኝም ምን አይደለም እኮ አምጣውና አልሰጠም። ይሄንማ ግን እንደዚህ አይደረግም። ልክ አይደለም አይደለም በቃ ልክ አይደለም። ለማኔን አታቀኔን አታበላሽ ስለ እግዚአብሔር። ማን አባትዬና አባብዬ የምትባል አንተ ጠንቋይ? ምን በእርሶ መጀን ምናምን የሚባል ነገር የለም ከዚህ በኋላ። በእርሶ መጀን ሳይሆን በእኔ መጀነን ነው እዚህ የደረስኩት። ዋብያለሁ ጨርቅህን አስተዬ ላይ ነው ማስቀዝነ አዛት ባክ ተሸፋፍነህ ተቀምጠ ልብ ካለ ወጣ በል ወደዚህ። ይሄን 8ቱ ጀበና አናት ላይ ነው መሰካለ። አንተ ሌባ በጣት አይናጠነቁልም እንኳን ሌላ ነገር። እኔ ባቀረብኩ ነገር ገንዘብ አግኝተህ የኔን አመት ግብር ላለመክፈል መሆኑን አውቃለሁ። አውቀህ ሞታል። እንኳን ገንዘብ እንዳገኝ ቀርቶ ባዶ እግሬን በሰጥ ካልሲ አታረግልኝም። አንተ ዝም ብለህ ተሸፋፍነህ ሰንደልን ሰክተህ ጫትህን ቃም። አንተም ብሎ አባብዬ የሚለውን ዘፈን ጋብዣለሁ። ታዲያ ከኔ ካልሆነ ከየት አምጥተህ ነው? ቴሌግራም ላይ ዚንጎ ቢንጎ ቦት ብዬ ገብቼ ነው ገንዘቤን የሰራሁት። እንዴት? ቴሌግራም ላይ ዚንጎ ቢንጎ ቦት ብሎ ይገባሉ። እንደተመዘገቡ ጉርሻ አለው። ዲፖዚት ባረጉ ቁጥር ደግሞ 20% ቦነስ አለው። በየአንዳንዱ ጨዋታ እስከ 80 ሺህ ብር ማሸነፍ ይችላሉ። እዚህ ምናምን አይበሉ